ሴትዮ የሴት ልብስ የለኝም። ደግሞ በ10 ብር የምን ልብስ ነው ያለው? ባቦ ይስጠኝ። ልጄ ላይ ልብሱ አለቀ። ጓደኞቹ ፊት ተሳቀቀብኝ። እኔ ደግሞ ለሆዱም ከብዶኛል። ራፊ ሹራብን ብትሆን እንኪ በቃ ይሄንን ይዘሽ ሂጂ። እንካ። አይ ይቅርብኝ። አውይ ይስጥልኝ። አውይ ይወርኩ። አውይ ይስጥልኝ። ስትስምህ መከራ አባዬ ጥልቄቴ አበባዬ የምድር ላይ ጸጋ ጭንቄ አንተ እኮ ነህ። ይሄ እኔ አንበሳ ምን የመሰለ ሱሪ ከአሜሪካ ነው የመጣው። እሺ እስቲ ኪስ ምን ፈጣሪ እኔ አላምንም። አንተ እኮ ነህ ለኔ ወርቄ ኑርልኛ ድብቅ ስንቄ እስካለሁም ድረስ ስንቄ ኑርልኛ ድብቅ ስንቄ እስካለሁም ድረስ ስንቄ ዛሬስ ከፋኝ በጣም ዛሬስ ከፋኝ በጣም ከመልካም ሄሎ ልጄ፣ ዝም አልሽኝ እኮ የነርቡ መድኃኒት አልቆብኛል፣ እያንቀጠቀጠኝ ነው። አከራያችንም የሁለቱን ኖር ካልከፈልን ልቀቁ ብለውናል። አንድ ያለሽን አንቺ ነሽ ታውቂያለሽ። ትምህርቱን አቋርጠሽ ሙሉ ቀን መስራት አለብሽ ልጄ። አባት አሁን እዚህ ጋር ስልክ ጥዬ ነበር፣ አይተሃል? አዎ፣ ግን ያንቺ መሆኑን ማረጋገጥ አለብኝ። እሺ ስልክሽን ንገሪ። 0911 57 45 አዎ ጠርቷል። እሺ አመሰግናለሁ። እሺ ቆይ አንድ ጊዜ። አቤት። መጸዳጃ ቤት ደርሼ ልመጣ ነበር። እንኪ ይሄ ቦርሳ እንዳይወድቅብኝ ያዥልኝ። ሄሎ፣ አሁን ቦርሳ የሰጠሁሽ ልጅ ነኝ። አዎ ነኝ። ቆየህብኝ እኮ። አልመጣም አትጠብቂኝ። ቦርሳ ውስጥ ያለውንም ብር ውሰጂው። በስልክሽም ተጨማሪ ልኬልሻለሁ። ግን ማለት ለምን? ቅድም በስልክሽ ተደውሎ ታሪክሽን ሰማሁ። ትምህርትሽን አታቋርጪም። እኔ በቋሚነት አግዝሻለሁ። ምን ብዬ እንደማመሰግነው አላውቅም። በእውነት በጣም ብዙ ችግሮች ነበሩብኝ። እኔ ደግሞ አንተ ከሰጠኝ ላይ ለአባቶቼ ይልካለሁ። ሰላም፣ ምን ልታዘዝ? ጠጋ በይ። አንድ ቺክን ሳላድ ቴካዌይ። እሺ። እናት። ወይ አባት፣ ምን ልታዘዝ? ቶሎ የሚደርስ ምግብ እዘዥልኝ። ስኳር አለብኝ፣ ልወድቅ ነው። ወይ 5 ደቂቃ። እሺ። ይሄው እንዴ! ይሄው መቤት 550 ብር። ቀድሜ ያዘዝኩት እኔ ነኝ፣ ግን ቀድሞ የደረሰው የዚህ መናጢ ነው። ይቅርታ መቤት፣ ስኳር ስላለበት ቶሎ የሚደርስ ምግብ ዘዥልኝ ብሎኝ ነው እንጂ በተራችሁ ነው የተሰራው። ለማንኛውም ደረጃ የሚባል ነገር ወቂ። እኔ እንደማንኛውም ተራ ሰው አይደለሁም። እንዳታነሹ እመቤት፣ ብሩን አንሺውና በስርዓት ክፈይ። የራሷ ታንሳው። አና ምግቡን አንሺውና ወደ ኪችን አስገቢው። ሲጀመር ደረጃችሁን አታውቁም ብሽቆች። አና ገንዘቡን ለተቸገረ ሰው አንስተሽ ስጭልኝ። አለቃ፣ ይሄን ገንዘብ ለባለቤቷ መልሳለሁ። ባይሆን የተቸገሩ ካልክ በሙት